ሁለተኛ ወርጃለሁ 3 እስከ 3 ድረስ ምን ሆናል ደግሞ እንደዚህ አይነት ነውር እኮ አንተ ያቺ ባለሽፎ ነው አላት ገንዘብ ዘረፈች ምናምን የተባለ ነጠላ ለብሳ ከምስር ጋር አጠገብ ያ እኮ እንትን ወሰደች ምናምን የተባለች ያ ግን የለባትም ጌታ አሳዘነኝ ወንድ እኮ ነው አስከራኝ የሀቢባ ጥያቄ እኮ ነው የገረመኝ የሀቢባ ጥያቄ ሆቴል ይዛችሁ ሄዳችኋል ተስማሙ እሱን እኮ ቪዲዮ ለቅቄ መጥቼ ነው በቃ ሳቄ ቪዲዮ ለቅቄ ነው የመጣሁት አንተ ነህ ምንድን ነው የሀገር ሰው ነው ሼር ያደረገልኝ እና ልክ ሳይ ባይዘው እኮ ጆካ እኮ ነው የደፈረች ሲል ባይዘው ምን እንደሆነ ታውቃለህ 3 አመት እኮ በፍቅር አብረው ኖረዋል እሷ እኮ አታውቅም ነበር ሚስት እንዳለው ማናማ አሁን ካለችው አረገሱ ካለችው ጋር 3 አመት በፍቅር ቆይተናል ሚስት እንዳለው አላውቅም ወላሂ ሚስት እንዳለው አላውቅም ይኸውልህ የተገናኙት ልጅ እሱ መጣው እያለ ከዛ ዶርም ነገር አላችሁ አይደል በዶርም ውስጥ የሆነ ቦታ ደርሶ ይመጣል የት እንደሚሄድ ገና አላውቅም ጆከር ነው የሚያስረግዛችሁ ይለኛል እኔማ 300 ሴት ገና አስረግዛለሁ ሚስቱ ጋር ደርሶ እንደሚመጣ አላውቅም ነበር ከዶርም እየወጣ ደርሶ ይመጣ ነበር እና ለካ ሚስቱ ጋር ነው የሚሄደው እኔ አላውቅም ነበር በቅርብ ነው የሰማሁት ነው የምትለው 3 አመት አብረን ኖረናል ልጅ ያለው እኮ አስክራና ያስረገዘችኝ ያልፈልጋትን በፍቅር አልተስማማንም ሶስት ስትል ማለት ነው ሶስቱንም የሱ ነው ማለት ነው አንድ ቀን ያሰከረችኝ አላረን እንደ 3 ቀን እንዴት ነው ሳሚ እሷ አሰካሪ እሱ ሰካሪ ሆኖ ነው ትወናውን የሰሩት አክሊሉ ጠሩበታል ሴቱ እያጠጣ እያሰከረ እና አክሊሉን አግባ ስማ እንተ እሷ ግን ለምንድን ነው ማለት አኬኑ ሰዱት ወደ ዱባይ ልጁን እንትን ለማለት ይሄ ሁላ ነውር ምን አስወራት ግዴታ አይደለም እኮ ለዚህ ህዝብ እሷ አልሰከረም በጣም ያሳፍራል እሷ አውቆ ነው ምንም የሰከረው ነገር የለም ወደም ፈቅደን ነው የምትለው እሱ ደግሞ ወንድነቴን ተጠቅማ አሙሪ እንደዛ ከሆነ በቃ ያቺኛይቱ ሚስቱ ልሰማበት ስለሆነ እየሸመጠጠ ነው እኮ እኔም እኮ እንደዛ ነው ማለት ያቺኛው በጣም አራዳ በለው እና ሲፈሰፍስ ኑሮ አሁን ሰክሬ ብሎ ልጅ ምን አለች መሰለ ጆካ አውቀም ፈቅደን ያደረግነውና እንደውም መድኃኒቱን በእጄ ይሰጠኝ ፎቶ አለ ፈልገን ተመካክረን ያደርግ ምንም ስካር ምናምን የለም ነው እሱ ደግሞ ወንድነቴን ተጠቅማ አልፈስፍሳኝ ያስከራኝ ነው እሱማ ይኸውልህ እሱ አራሙዬ